አልበርት አንስታይን የጂኒየስ የአብዮትና የአንጻራዊነት ተምሳሌት። ሆኖም ይህ የዓለም አካላዊ ሕግጋትን የቀየረ ሰው በአእምሮ ውስጥ ስንት ግዙፍ ሚስጥሮችን ደብቆ ይሆን? ሕይወቱን በሦስት ታላላቅ ቅራኔዎች የተሞላች ነበረች። ታውቃላችሁ፣ ይህ ታላቅ አእምሮ ያለው ሰው ዕድሜው 3 ዓመት እስኪሆን ድረስ መናገር አልቻለም። ወላጆቹም ጭንቅላት ላይ ችግር አለ ብለው ይሰጉም ነበረ። ግን በድንገት አንደበቱ ሲፈታ ዓለምን የመለወጥ ጉዞውን ጀመረ። መናገር ዘግይቶ የጀመረው ልጅ ዓለምን በሚናገረው ቋንቋ እንዴት ለወጠ? አንስታይን የዓለማችንን ትልቁ ኃይል የፈጠረውን E=mc² ቀመር አወጣ። ሆኖም ይህ ግኝት በአቶሚክ ቦምብ መፈጠር መሰረት ሆኖ በሂሮሺማ ላይ ጥፋት ሲያስከትል አንስታይን በሕይወቴ የሰራሁት ትልቅ ስህተት በማለት ተጸጸተ። በ1952 አዲሲቷ እስራኤል ሀገር ሁለተኛው ፕሬዝዳንት እንድትሆንለት ጥያቄ ቀረበለት። ይህ ታሪካዊ ክብር ነበረ። አንስታይን ግን ጥያቄውን በቅጽበት እምቢ አለ። የእነዚህ ቅራኔዎችና አስገራሚ ታሪኮች ሙሉ ዝርዝር ለማወቅ ከፈለጉ እስከ ቪዲዮ መጨረሻ ከኛ ጋር ይቆዩ። ላይክ ያድርጉ፣ ሰብስክራይብ ያድርጉ። የአንስታይንን ያልተነገረውን ታሪክ አብረን እንገልጣለን። እስኪ እንጀምር። አሁን ወደ ታሪኩ እንሂድ። አልበርት አንስታይን በሕፃንነቱ ዘግይቶ መናገር የጀመረ ሲሆን ይህ ደግሞ ወላጆቹን አስጨንቆ ነበር። ዕድሜው 3 ዓመት እስኪሆነው ድረስ በጭራሽ አይናገርም ነበር። አንድ ምሽት ራት ላይ በድንገት ሾርባው በጣም ትኩስ ነው አለ። ወላጆቹም በድንጋጤም በደስታም እንደዚህ መናገር ከቻልክ እስካሁን ዝም ብለህ የቆየኸው ለምንድን ነው ብለው ጠየቁትኝ። አንስታይንም እንደዚህ መለሰ፣ ምክንያቱም እስካሁን ድረስ ሁሉም ነገር በስርዓት ነበር እየሄደ ያለው ብሎ መለሰ። ታላቁ ሳይንቲስት አንስታይን በጀርመን ኡልም ከተማ የተወለደ ቢሆንም ቤተሰቡ ብዙም ሳይቆዩ ወደ ሙኒክ ተዘዋወሩ። አባቱ አርማን አንስታይን የኤሌክትሪክ ኬሚካል ፋብሪካ ባለቤት ነበረ እና እናቱ ፓውሊን ኮች የቤት እመቤት ነበረች። ወጣቱ አልበርት በሌሎቹ ልጆች ዘንድ እንደ ስሜታዊና ትንሽ የተገለለ ልጅ ይታይ ነበረ። ብዙ ጊዜ ብቻውን ሆኖ ያስብ ነበር። ይህ ደግሞ ለወደፊት ጥልቅ አስተሳሰቡ መሰረት ጣለለት። ገና በልጅነቱ አንስታይን የማወቅ ጉጉት የነበረው ልጅ ነበር። በ4 ወይም በ5 ዓመቱ አባቱ ኮምፓስ በስጦታ ሰጠው። ይህ ትንሽ መሳሪያ በአንስታይን ውስጥ ትልቅ የሳይንስ ፍቅር አቀጣጠለ። መርፌዋ ሁልጊዜ ወደ ሰሜን የምትጠቁመው ለምን እንደሆነ ሊረዳ አልቻለም። ይህ ክስተት ከኋላው የማይታይ ኃይል እንዳለ እንዲያስብ አደረገው። ይህ ምልክት ለሳይንሳዊ ምርምር ባለው ፍላጎት ላይ ከፍተኛ አስተዋጽኦ አሳድሯል። አንስታይን መደበኛ ትምህርት ቤት ሲገባ በቀስታ የመናገር ችግርና የማህበራዊ መስተጋብር እጥረት አጋጥሞታል። ብዙ አስተማሪዎች እንደ ቀርፋፋና እምቢተኛ ተማሪ ያዩት ነበረ። እሱም በተራው የትምህርት ቤቱን ጥብቅ ሕጎችና የማስታወስ ትምህርት አይወድም ነበረ። የፈጠራ አስተሳሰቡን ስለሚያዳፍንበት ስርዓት ቅሬታ ያቀርብ ነበረ። ይሁን እንጂ በአንዳንድ የትምህርት አይነቶች በተለይም ሂሳብና ፊዚክስ አስደናቂ ብቃት አሳይቷል። ገና በወጣትነቱ የላቁ የሂሳብ መጽሐፍትን በራሱ ማንበብ ጀመረ። በተለይም የዩክሊድ ጂኦሜትሪና የካንት ፍልስፍና ገና በልጅነቱ ከፍተኛ ፍላጎት አሳድሮበት ነበር። በአንድ ወቅት 12 ዓመቱ ሳለ የዩክሊድ ጂኦሜትሪ መጽሐፍ ቅዱስ ትንሽ የጂኦሜትሪ መጽሐፍ ሲል ገልጾታል። አንስታይን 15 ዓመት ሲሆነው ቤተሰቡ ወደ ጣሊያን ተዘዋወሩ። አንስታይን ግን ትምህርቱን ለመቀጠል በሙኒክ ቀረ። ይሁን እንጂ ብዙም ሳይቆይ የትምህርት ቤቱ አሰራር ባለመላመዱ ከትምህርት ቤቱ ወጣ። ታዲያ የጀርመንን አስገዳጅ ወታደራዊ አገልግሎት ለማስወገድና የተሻለ ትምህርት ለማግኘት ሲል አንስታይን ወደ ስዊዘርላንድ ለመሄድ ወሰነ። እንደ አውሮፓውያን አቆጣጠር በ1895 በ16 ዓመቱ የስዊዘርላንድ የፌዴራል ፖሊቴክኒክ ዛሬ ኢቲኤች ዙሪክ በመባል የሚታወቀውን ለመግባት ሞከረ። የመግቢያ ፈተናውን በሂሳብና በፊዚክስ ብሩህ ውጤት አምጥቶ ያለፈ ቢሆንም በሌሎቹ የትምህርት አይነቶች
ደካማ ውጤት በማምጣት አልተሳካለትም ነበረ። አንስታይን ማለፍ እንኳን ባይችልም የፖሊቴክኒኩ ዳይሬክተር በሱ ብቃት ተደንቀው የአራው ወደምትባል ከተማ ትምህርት ቤት ገብቶ ከፍተኛ ሁለተኛ ደረጃ ትምህርቱን እንዲጨርስ መከሩት። አንስታይን ምክሩን ተቀብሎ በ1896 ተመረቀ። በዚህ ጊዜ የጀርመን ዜግነቱን ትቶ ዜግነት የሌለው ሆነ። በ1901 ግን የስዊዘርላንድ ዜጋ ሆነ። በዚህም ዓመት በ1896 አንስታይን የፖሊቴክኒክ ዩኒቨርሲቲ ገብቶ የፊዚክስና የሂሳብ መምህርነት ለመሆን ተማረ። በዚህ ወቅት በክፍል ውስጥ ብዙም ባይገኝም በራሱ ፍላጎት ብዙ መጽሐፍት ያነብ ነበረ። በተለይም የጄምስ ክለርክ ማክስዌልን የኤሌክትሪክ ማግኒዥየም ጽንሰ ሐሳብ ላይ የተጻፉ ሥራዎችን በጥልቀት አጥንቷል። በ1900 ከፖሊቴክኒክ በዲፕሎማ ተመረቀ። የእሱ ብቃት የመጣው ከመደበኛ ትምህርት ቤት ስርዓት ይልቅ ከራሱ የማወቅ ጉጉት፣ ከውስጣዊ ጥያቄና ከራሱ ጥናት ፍቅር ነው። ይህ የእሱ ጉዞ ለወደፊት የሳይንስ ግኝቶቹ መሰረት የጣለ ትልቅ ወቅት ነበረ። አልበርት አንስታይን በሳይንስ ታሪክ ውስጥ ትልቅ ቦታ ከያዘበት ጊዜ አንዱ 1905 ነው። ይህ ዓመት በራሱ በአንስታይን ዘንድ አስደናቂ ዓመት እያለ ይጠራዋል። በዚህ አንድ ዓመት ውስጥ ብቻ 4 አብዮታዊ ሳይንሳዊ ወረቀቶችን አውጥቷል። እነዚህ ወረቀቶች በወቅቱ የነበረውን የፊዚክስ ግንዛቤ መሰረቱን የቀየሩ ከመሆናቸውም በላይ ለ20ኛው ክፍለ ዘመን ሳይንሳዊ ግኝቶች ሁሉ መንገድ ጠርገዋል። በዚህ ወቅት አንስታይን በስዊዘርላንድ በፓተንት ቢሮ ውስጥ ተራ ባለሙያ ሆኖ እየሰራ ነበረ። ውድ ተመልካቾቼ የአንስታይንን የፊዚክስ ቀመሮቹን ለመተንተን በእኔ አቅም አይቻልምና እኔ የምችለውን የህይወት ታሪኩን ነግራችኋለሁ። ከዛ ውስጥ ግን አለፍ አድርጌ የፈጠራቸውን ፈጠራዎች በግርድፉ ነግራችኋለሁ። አልበርት አንስታይን በፊዚክስ ላይ ያደረጋቸው አብዮታዊ ግኝቶች ውስብስብ ቢሆኑም ውጤታቸው ለሁሉም ሰው በሚገባ መንገድ በአጭሩ እንደዚህ ላቅርብላችሁ። ጽንሰ ሐሳቦች። አንደኛ፣ ልዩ አንጻራዊ ጽንሰ ሐሳብ። ይሄ ጊዜና ቦታ ፍጹም አይደሉም፣ ነገር ግን በፍጥነት በሚንቀሳቀስ ነገር ላይ ተመስርተው ይለጠጣሉ ወይም ይኮማተራሉ ይለናል። በዛሬ ህይወታችን ላይም ለጂፒኤስ ሲስተሞች ትክክለኝነት ወሳኝ ነው። ሳተላይቶች በፍጥነት ስለሚንቀሳቀሱ ጊዜን በተለየ መንገድ ይለካሉ። በሁለተኝነት ደግሞ የጅምላ ኃይል እኩልነት ወይም ማስ ኢነርጂ እና ኢኩቫለንስ ወይም ኢኤምሲ ስኩዌር። ይህ የጅምላ ማተር እና ኃይል ኢነርጂ አንድ ናቸው እና እርስ በራስ ሊለዋወጡ ይችላሉ። ትንሽ ጅምላ እጅግ በጣም ብዙ ኃይል ይዟል ይለናል። ይህም ለኒውክሌር ኃይል እና ለአቶሚክ ቦምብ መሰረት ነው። ኮከቦች እንደ ፀሐይ እንዴት ለረጅም ጊዜ ብርሃንና ሙቀት እንደሚሰጡ ያብራራል። በሶስተኝነት ደግሞ አጠቃላይ አንጻራዊ ጽንሰ ሐሳብ ነው። ስበት ኃይል አይደለም፣ ነገር ግን በትልልቅ ችግሮች ምክንያት የሚፈጠር የቦታ የጊዜ መጣጣም ነው። ከባድ ነገሮች ውሃን ያጎብጣሉ ይለናል። የጥቁር ቀዳዳ ወይም ብላክ ሆል መኖርን ተንብዮ ነበረ። የብርሃን መታጠፍን ያብራራል እና የስበት ሞገዶች ግራቪቴሽናል ዌቭን መኖራቸውን አስቀድሞ ተናግሯል። 2015 በሙከራም ተረጋግጧል። በአራተኝነት የፎቶ ኤሌክትሪክ ተጽዕኖ። ብርሃን እንደ ሞገድ ብቻ ሳይሆን እንደ ጥቃቅን ኃይልም ቅንጣቶች ፎቶኖች ሆኖ ይጓዛል ይላል። ለኳንተም ፊዚክስ መወለድ መሰረት የጣለ ሲሆን ዛሬ በምንጠቀምባቸው እንደ ሶላር ፓኔሎች የፀሐይ ብርሃን ወደ ኃይል መቀየር የዲጂታል ካሜራና ሌዘር ውስጥ ጥቅም ላይ ውሏል። በአምስተኝነት ደግሞ የብርሃን እንቅስቃሴ ወይም ብራውን ሞሽን በፈሳሽ ውስጥ ያሉ ጥቃቅን ቅንጣቶች መወርወርና መረገጥ የሚፈጥሩት የአተሞች የማያቋርጥ ግጭት ነው። በጊዜው አከራካሪ የነበረ የአተሞችና ሞለኪውሎች መኖር በተጨባጭ ያረጋገጠ ሲሆን ለኬሚስትሪና ለፊዚክስ ትልቅ መሰረት ጥሏል። በአጭሩ አንስታይን በዋናነት ጊዜ፣ ቦታ፣ ኃይልና ስበት ፍጹምና የማይለዋወጡ እንዳልሆኑ አሳይቷል። ይልቁንም ሁሉም እርስ በርስ የተያያዙና ሊለዋወጡ የሚችሉ ናቸው። ይህ ግንዛቤ የዩኒቨርስን ሚስጥሮች ለመግለጥና የዘመናዊ ቴክኖሎጂን ለማራመድ አስችሏል። አልበርት አንስታይን በሳይንሳዊ ግኝቶቹ ብቻ ሳይሆን በፖለቲካ አቋሞቹና በሰብአዊ መብት ተሟጋችነቱም ይታወሳል። የህይወት የመጨረሻ ምዕራፉ በተለይም በስደት፣ በሁለተኛ ዓለም ጦርነት ውጥረት እና ሰላም ባደረገው ጥረት የተሞላ ነበረ። አንስታይን በጀርመን የተወለደ ቢሆንም
የዘር ሐረጉ አይሁዳዊ ነበረ። በ1933 ናዚዎች በጀርመን ስልጣን ሲይዙ በአይሁዳውያን ላይ ስደት እና ጭቆና ተጀመረ። አንስታይል የናዚዎችን ርዕዮተ ዓለም አጥብቆ የሚቃወም የሰላም ደጋፊና ሊብራል አስተሳሰብ ያለው ሰው ነበረ። ናዚዎች የእሱን ሥራ የአይሁዳዊ ፊዚክስ በማለት ማጣጣል ጀመሩ እና ሕይወቱ አደጋ ላይ መሆኑን ግልጽ ሆነ። በወቅቱ አንስታይል ከአሜሪካ ጉብኝት ከተመለሰ በኋላ በጀርመን በነበረው ጊዜ ሁኔታው አደገኛ እንደሆነ ስለተሰማው ወደ ሀገሩ ለመመለስ ወሰነ። ይልቁንም የመኖሪያ ፈቃድ በነበረው ስዊዘርላንድ ውስጥ ለጊዜው ከቆየ በኋላ በዚያው ዓመት ወደ አሜሪካ ተሰደደ። ይህ የስደት ውሳኔ በአንስታይል ሕይወት ውስጥ ትልቅ ምዕራፍ ነበረ። አንስታይል አሜሪካ ሲደርስ በኒው ጀርሲ በሚገኘው የፕሪንስተን የላቀ ጥናት ተቋም ውስጥ ፕሮፌሰር ሆኖ ተቀጠረ። እዚሁ የሕይወቱ የመጨረሻዎቹን 22 ዓመታት ያሳለፈ ሲሆን ምርምሩን በመቀጠል በሁሉ አቀፍ ጽንሰ ሐሳብ ላይ ለመስራት ሞክሯል። ምንም እንኳን በዚህ ረገድ ውጤታማ ባይሆንም የእሱ ጥረትና የነበረው ተጽዕኖ የዓለምን ሳይንስ ቀይሯል። ፕሪንስተን ውስጥ በነበረው ጊዜ አንስታይል በአካባቢው ማህበረሰብ ዘንድ በቀላሉ የሚታወቅ ሰው ነው። በትምህርት ቤቱና በከተማው ውስጥ ሲራመድ የትኛውም ሰው በፈገግታና ሰላምታ ይሰጠው ነበረ። የአንስታይል ስደት ከሁለተኛው ዓለም ጦርነት መፈንዳት ጋር ተያይዞ ትልቅ ትርጉም ነበረው። በ1939 ሁለት የሃንጋሪ ሳይንቲስቶች ሊዮ ሲዝላንድ እና ዮጂን ዊንገር የአንስታይልን ታዋቂ ቀመር E=mc² መሰረት በማድረግ የጀርመንን የአቶሚክ ቦምብ ልትሰራ እንደምትችል ስጋታቸውን ገለጹላት። ጀርመን እንዲህ አይነት መሳሪያ ብትሰራ በዓለም ላይ ምን ያህል አደጋ እንደሚያስከትል የተረዳው አንስታይል ለወቅቱ የአሜሪካን ፕሬዝዳንት ፍራንክሊን ሩዝቬልት ደብዳቤ እንዲጽፍ ተባበረ። ይህ ደብዳቤ አሜሪካ የኒኩሌር ምርመራ እንድትጀምርና ማንሃታን ፕሮጀክት የተባለውን የአቶሚክ ቦምብ ልማት እንድታፋጥን ትልቅ ሚና ተጫውቷል። ምንም እንኳን አንስታይል በፕሮጀክት ውስጥ በቀጥታ ባይሳተፍም ለቦምቡ መፈጠር መሰረታዊ የሆነውን ጽንሰ ሐሳብ በማበርከቱ የጥፋተኝነት ስሜት ተሰምቶት ነበረ። ቦምቡ በ1945 በሂሮሺማ ናጋሳኪ ላይ ሲጣል ያስከተለው ጥፋት ሲመለከት የሰው ልጅ እንዲህ ያለ አውዳሚ ኃይል መፍጠሩን በጥልቅ አስደንግጦታል። ከመሞቱ ከአንድ ዓመት በፊት በ1954 ለጓደኛው በጻፈው ደብዳቤ ለፕሬዝዳንት ሩዝቬልት የጻፈው ደብዳቤ በሕይወቴ ውስጥ የሰራሁት አንድ ትልቅ ስህተት ሲል ገልጾታል። ጀርመኖች የአቶሚክ ቦምብ መስራት እንደማይችሉ ባውቅ ኖሮ አንድ ጣት እንኳን ባልነካው ነበረ በማለት ተናግሯል። የዚህም ድርጊቱ ዓላማ ናዚ መከላከል እንጂ ጦር መሳሪያ መፍጠር እንዳልነበር ያሳያል። አንስታይል የቀረውን ሕይወቱን የጸረ ጦርነትና የኒኩሌር ጦር መሳሪያ ማስወገድ ዘመቻ በማድረግ አሳልፈዋል። የዓለም የኒኩሌር ጦር አደጋ በዓለም ላይ ካሉ ነገሮች ሁሉ የከፋው እንደሆነ አጥብቆ ያምን ነበረ። ጦርነትን ለማቆም ብቸኛው መንገድ ብሔሮች የራሳቸውን ሉዓላዊነት ትተው የዓለም አቀፍ መንግስት ወይም ከብሔር በላይ የሆነ ድርጅት መፍጠር ነው በማለት አሳስቧል። በአጠቃላይ አንስታይል በአቶሚክ ቦምብ ምክንያት የተፈጠረው አደጋ በጥልቅ ተጸጽቷል። እናም የዚህን ኃይል መጥፋት ለማየት በሕይወቱ የመጨረሻ 10 ዓመታትን ያለመታከት ሰርቷል። የአልበርት አንስታይል ለእስራኤል የፕሬዝዳንትነት ጥያቄ ጊዜው በ1952 ዓ.ም ነበረ። የእስራኤል የመጀመሪያው ፕሬዝዳንት ቻይም ቫይዝማን ከሞተ በኋላ የእስራኤል መንግስት ለቦታው ተተኪ መፈለግ ጀመረ። የእስራኤል ጠቅላይ ሚኒስትር ዴቪድ ቤንግሎር ለዓለም ታላቅ ምሁር የነበረውን አድናቆት በመግለጽ በአሜሪካ የሚገኘው የእስራኤል አምባሳደር አባ ኤባን በኩል ጥያቄውን በይፋ እንዲያቀርብለት አደረገ። ጥያቄው የቀረበው በዋነኝነት አንስታይል በሕይወት ካሉ አይሁዶች ሁሉ ታላቁ ተደርጎ ስለሚታሰብና እስራኤል በዓለም መድረክ ላይ የሚወክል ትልቅ የሞራልና አእምሮ ምልክት እንዲሆን በማሰብ ነበረ። አንስታይል ጥያቄውን በቅጽፈትና በከፍተኛ ክብር ውድቅ አደረገ። ጠቅላይ ሚኒስትር ዴቪድ ቤንግሎር ስም ለቀረበለት ጥያቄ የመለሰው ምላሽ እንደዚህ ነው። አንስታይል እንደዚህ ያለ፣ ከሰዎች ጋር በትክክል ለመስራት የሚያስፈልገው የተፈጥሮ ችሎታም ሆነ ልምድ የለኝም።
ሕይወቱን በሙሉ ለቁስ አካል ጥናት ያደረገ ሳይንቲስት እንጂ ከሰዎች ጋር የመግባባት ጥበብ ያለው ፖለቲከኛ እንዳልሆነ ገለጸ። በእነዚህ ሁኔታዎች ምክንያት ይህንን ታላቅ ኃላፊነት ለመወጣት ብቁ አይደለሁም በማለት ትህትናውን አሳውቋል። አንስታይን ለስልጣን ምኞትም ጉጉትም እንዳልነበረው በዚህ ትህትና በተሞላው መልሱ ለዓለም አስመሰከረ። ከዛም በኋላም በሳይንቲስትነቱ ቀጥሎ ሕይወቱን ገፋ። አልበርት አንስታይን የትዳር ሕይወቱ እንደ ሳይንሳዊ ስራው ቀላልና ቀጥተኛ አልነበረም። በሁለት ጋብቻዎች የተቃኘ ውስብስብ አንዳንዴም አወዛጋቢ የፍቅር ጉዞ ነበረው። የመጀመሪያው ጋብቻ ከሜሌቫ ማሬች ጋር ነበረ። አንስታይን የፊዚክስ ተማሪ በነበረበት ጊዜ በዙሪክ ፖሊቴክኒክ ውስጥ ብቸኛዋ ሴት ተማሪ ከነበረችው ከማሌቫ ማሬች ጋር ፍቅር ያዘ። ማሌቫ ሰርቢያዊት የሂሳብና የፊዚክስ ተማሪ ነበረች። የሳይንስ ፍላጎቷ አቀራረባቸውን አጠነከረው። የቤተሰቡ ተቃውሞ ችላ በማለት በ1903 ተጋቡ። 3 ልጆች ነበሯቸው። አንዲት ሴት እና 2 ወንዶች ነበሯቸው። እጅግ በጣም ታዋቂ በነበረበት በ1905 አስደናቂ ዓመት በኋላ ጋብቻው መሻከር ጀመረ። አንስታይን በትዳር ውስጥ ታማኝ አለመሆኑ፣ ሜሌቫ ደግሞ በመንፈስ ጭንቀትና በቅናት ትታመስ ነበረ። አንስታይን በ1914 ወደ በርሊን ሲሄድ ሜሌቫ ልጆቿን ይዛ ወደ ዙሪክ ተመለሰች። በ1919 ተፋቱ። በፍቺውም ስምምነት መሰረት አንስታይን የወደፊቱን የኖቤል ሽልማት ገንዘብ በ1921 አሸናፊ ሆኖ ሲሰየም ለማሌቫና ለልጆቹ ድጋፍ እንዲሰጥ ተስማምቶ ሰጥቷል። አንስታይን ሁለተኛ ሚስቱ ኤልሳ ያገባው ከፍቺው ጥቂት ወራት በኋላ በ1919 ነበረ። ኤልሳ የቅርብ ዘመዱ ነበረች። በእናቱ በኩል የመጀመሪያ የአክስት ልጅ፣ በአባቱ በኩል ደግሞ ሁለተኛ የአጎት ልጅ ነበረች። ኤልሳ ቀደም ሲል ከነበረው ጋብቻዋ 2 ሴት ልጆች ነበሯት። በዚህ ትዳር የራሳቸው ልጆች ባይወልዱም ኤልሳ ለአንስታይን በሕዝብ ዘንድ ዝናው እየጨመረ በሄደበት ጊዜ እጅግ በጣም የረዳችውና የጠበቀችው አጋር ነበረች። አንስታይን በኤልሳም ጋብቻ ውስጥ ለትዳሩ ታማኝ አለመሆኑ ቀጥሏል። ነገር ግን በደብዳቤው እንደገለጸው ኤልሳ ባሏን እንደ ታላቅ ልጅ ተቀብላ ከብዙ ድክመቶቹ ጋር ለመኖር ወስና ነበረ። ታዲያ ኤልሳ በ1936 አሜሪካ ውስጥ በፕሪንስተን እያሉ በህመም ከዚህ ዓለም በሞት ተለየች። አንስታይን ለብዙ አስርት ዓመታት ከሆድ ህመም ጋር ሲሰቃይ ቆይቶ ነበረ። በ1948 ዓ.ም በተደረገለት ቀዶ ጥገና የሆድ ወሳጅ ደም ቧንቧ መጎርጎር ተገኝቶበት ነበረ። ይህም የሰውነት ዋና የደም ቧንቧ የሆነው የአኦርታ ክፍል መጎርጎር መዳከም ማለት ነው። በኤፕሪል 1955 ዓ.ም የአኦርታ መጎርጎር እንደገና ተቀደደ። ኤፕሪል 15 ቀን ፕሪንስተን ሆስፒታል ገባ። በሆስፒታል ውስጥ እንኳን እስራኤልን አስመልክቶ የ7ኛ ዓመት ክብረ በዓል ንግግር ማዘጋጀቱን ቀጠለ። ኤፕሪል 18 1955 ዓ.ም በ76 ዓመቱ በአካባቢው አቆጣጠር ንጋት ላይ ከዚህ ዓለም በሞት ተለየ። አንስታይን ቢሞትም በሕይወት የመቆየት የሕክምና እድል ነበረው። ታዲያ ዶክተሩ ሌላ የቀዶ ሕክምና ማድረግ እንደሚችል ሲነግረው እምቢ አለ። እንደዚህ ነው ያለው፣ መሄድ የምፈልገው በራሴ ጊዜ ነው። ሕይወትን በሰው ሰራሽ መንገድ ማራዘም ፋይዳ የለውም። የኔን ድርሻ ተወጥቻለሁ። ለመሄድ ጊዜው አሁን ነው። በክብር እሄዳለሁ ሲል ነበር የመለሰለት። ታዲያ አንስታይን ከሞተ በኋላ የአምልኮ ስፍራ እንዳይሆን አካሉ እንዲቃጠል አመዱም በድብቅ ቦታ እንዲበተን ጠይቆ ነበረ። እንደ ፈቃዱ ከሞተ በኋላ ብዙም ሳይቆይ አመድ ሆኖ በድብቅ ቦታ ተበትኗል። ይሁን እንጂ በአስከሬን ምርመራ ወቅት ዶክተር ቶማስ ሃርኪ የተባለ የፓቶጂ ባለሙያ የአንስታይንን አንጎል ሳይንስን ለመጥቀም በማሰብ ከቤተሰቡ ሙሉ ፍቃድ ውጪ ወሰደው። ምንም እንኳን በኋላ ላይ ከልጁ ፍቃድ ቢገኝም ይህ ድርጊት አነጋጋሪ ሆኖ ቀርቷል።
አንጎሉ ለረጅም ዓመታት ሲጠናም ቆየ። አልበርት አንስታይን እስከ መጨረሻው ሰዓት ድረስ የዓለማችንን ምስጢሮች ለመረዳት ሲሞክር ኖሯል። ጠረጴዛው ላይ ሞት ሊወስደው ሲል እንኳን የመጨረሻዎቹን ማስታወሻዎቹ እና የዩኒቨርስ ንድፈ ሐሳብ ለማጠናከር ያደረጋቸው ሙከራዎች ተገኝተዋል። እንግዲህ ወዳጆቼ የዓለምን አካላዊ ሕግጋት ከቀየረው የአልበርት አንስታይን ጀርባ ያሉትን ታሪኮች አይተናል። ንግግርን ዘግይቶ የጀመረ ልጅ የነበረው አንስታይን የሕይወቱን ትልቁ ጸጸት ለአቶሚክ ቦምብ መሠረት በመጣሉ አሳልፏል። ይህ ከብልህነቱ ጋር የተላበሰው የሰላም ፍላጎት ምን ያህል ሰብአዊነት የተሞላበት እንደነበር ያሳየናል። በመጨረሻም ትልቁን የፖለቲካ ስልጣን የእስራኤልን ፕሬዝዳንትነት በእጁ ላይ ሆኖ ሳለ የናቀው አንስታይን እሱ ፖለቲከኛ ሳይሆን ሳይንቲስት መሆኑን በግልጽ አስመስክሯል። የትኛውን የአንስታይን ታሪክ የበለጠ ተገረማችሁበት? አስተያየታችሁን ከስር ኮመንት ላይ ይጻፉልን። ላይክ እና ሰብስክራይብ ማድረጉ እንዳትረሱ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ደህና ሁኑ።